He was only 28, a rising flame in the world of football. So here's to you, Jota, a legend of football. The man who always gave us chills. Oh, Jota, you played with soul, a warrior's heart chasing every goal. You danced through defenders, fearless and free. Gave us magic, gave us glory, gave us dreams. Gone too soon, but your name won't fade. You're a light that time can't ever shade. Forever in our hearts you'll be Diogo Jota, part of football's legacy. አንድ ዓመት ዲያጎ ጆታ ይህ የምሽቱ ከፖርቱጋል ጨዋታ የቡድኑ የሜዳ ብቃትና እንቅስቃሴ በላይም መልካሙ ማስታወሻ ነው። ይህ ላንተ ነው ጆታ ከማይክሮፎኑ ፊት የሚግባቡ ሜዳ ሲገቡ ግን እንደ ቃላቸው እንደ ድንቅ ስማቸው በጨዋታውም ተዋህደው ተግባብተው የማይታዩ የፖርቱጋል ከዋክብቶች አንድ ዓመት የደፈነው የምስኪኑ ጆታ ጓደኛቸው የዓለም ዋንጫው ዝክር ነው። ልክ በዛሬዋ ቀን ከአንድ ዓመት በፊት የእግር ኳሱ ዓለም ቤተሰብን በጋራ ቅስም በሰበረ መልኩ የሊቨርፑል ኮከብ ከወንድሙ ጋር በዛ አሰቃቂ የመኪና አደጋ ውድ ሕይወቱን አጣ። His name is Diogo እግር ኳስ ፍራሽ አውርዶ መሬት በሐዘን የተቀመጠበት አሳዛኙ ገጠመኝ። አድማጮች ከአንድ ዓመት በኋላ የፖርቱጋል ወርቃማ ትውልድ ከሲአር ሰበላስ ዳንስ ጋር ባለም ዋንጫው ሁሉም ማሳመን የቻለ እንደ ብቃቱም ምርጡን አቋም ለማሳየት ተቸግሮ ዳዴ ያለ ቢሆንም ክሮሺያን እንደምንም ካነጋጋሪው የቫር ውሳኔ ጋር አሸንፎ ወደ ላስቲክ ስቲን ተቀላቅሏል። ጉደኛው ቫርና የዓለም አቀፉ የእግር ኳስ ማህበር ፊፋም በአዲዳስ ወርልድ ካፕ ቦል ቀበርኳት ባለው ሴንሰር አላርም የክሮሺያን ያቻ ጎል ኦፍሳይድነት ከቴክኖሎጂ ጋር ሲተነትን ውሏል። የፊፋ ማይ ዳርሊንግ ላቭ ጉንጭ አልፋው የበኩር ልጅ ክርክርም ግራቀኝ ዘመናዊ የእግር ኳስ ዓለም ቀጥሏል። ስለ ጨዋታው በቀጥታ ስርጭት እይታችንን አድማጮች በሌላ ዝግጅት በቀጣይ እንደምንመለስ እየገለጽን ይህ ላንተ ነው ጆታ አንድ ዓመት የሞላው ያንን አሳዛኝ ገጠመኝ ዛሬ እናስታውሳለን። His name is Diogo እግር ኳስ ፍራሽ አውርዶ መሬት በሐዘን የተቀመጠበት አሳዛኙ ገጠመኝ አንድ ዓመት ዲያጎ ጆታ ከፖርቱጋል ጨዋታ የቡድኑ የሜዳ ብቃትና እንቅስቃሴ በላይም መልካሙ ማስታወሻ ነው። ዲያጎ ጆታ Querida Ruth, querido Diogo, hoje é dia que marcará a vossa vida para o resto dos vossos dias. ደስታና ሐዘን እንባና ሳቅ የህይወት መልክ ጣፈንታ አሳዛኙ እውነታ ዲያጎ ጆታ የሊቨርፑል ፖርቱጋላዊ ኮከብ በማይገመተው የህይወት ቀጭን መስመር ከ10 ቀናት በፊት ከ3 ልጆቹ እናት በጋብቻ ተሳስሮ የደስታ ጥጉን ባየበት 10 ቀናቶች በኋላ በአሰቃቂ የመኪና አደጋ ውድ ሕይወቱን ታናሽ ወንድሙን ይዞ አጣ። አስደንጋጩ ቅስም ሰባሪው ክስተት ለዓለም እግር ኳስ ደስታና ሐዘን እንባና ሳቅ ማሸነፍና መሸነፍ ማግኘት ማጣት ጋብቻና ሞት የዚህ ዓለም የህይወት መልክ ጣፈንታዎች መፈራረቅ የቀዮቹ አመለሸጋ ኮከብን በ29 ዓመቱ እስከ ወዳኛው ከእግር ኳስም ከሚወዳት የትዳር አጋሩም ከ3 ሕፃናት ልጆቹም ነጥሎታል። አድማጮች እግር ኳስ የዓለም ቋንቋ የሆነው ተወዳጅ ስፖርት ፍራሽ አውርዶ መሬት በጥልቅ ሐዘን ተቀምጧል። ሰሜን ምዕራብ አቅጣጫ ስፔን ከፖርቱጋል ድንበር 10 ማይል ርቀት ላይ በዛሞራ አውራጃ ወትሮም አሰቃቂ የትራፊክ አደጋ ማስተናገድ ልማዱ በሆነው ኤ52 ጎዳና የድል ነገር በዛ ድቅድቅ ጨለማ ሀገሩ ፖርቱጋል በፍጥነት ደርሶ ሰኞ ወደሚጀምረው የሊቨርፑል ቅድመ ውድድር ዝግጅት ወደ ዩናይትድ ኪንግደም እንግሊዝ በጀልባ ለማቅናት ያቀደው ዲያጎ ጆታ ጋብቻውን ከፈጸመ 10 ቀናት በኋላ ከቅንጡ ላምቦርጊኒ መኪና ውስጥ ነዶ ቀርቷል። ሩቅ አልሞ ቅርብ ማደር የህይወት መልክ ጣፈንታ አሳዛኙ እውነታ ተወዳጁ የሊቨርፑልያን ኮከብ ፖርቱጋላዊ ሙሽራን ከሰሜን ምዕራብ ስፔን ፖርቱጋል ድንበር አቅራቢያ የተከሰተው አሰቃቂ የመኪና አደጋ ዲያጎ ጆታና ታናሽ ወንድሙ አንድሬን ከህይወት ወደ አመድነት በደቂቃዎች ውስጥ ቀይሯል። አድማጮች ይህ ልብን የሚነካው የህይወት ገጠመኝ በየትኛውም አጋጣሚ በየትኛውም ቅጽበት በሁላችንም ላይ ሊከሰት ይችላል። አንዳንድ ታሪኮች፣ አንዳንድ አጋጣሚዎች፣ አንዳንድ ደስታና ሐዘኖች ቅጽበታዊ መፈራረቆቻቸው የሰው ልጅን ከአቅሙ በላይ ይፈትናሉ። ደስታዎቻችን ከብርሃን በፈጠነ እንደ ሻማ ይቀልጣሉ። ሐዘኖቻችን ዘላለማዊ ሆነው
በተለይ በሕይወት ላሉት ቤተሰቦች ይጸናሉ። ሳቃችንም ሐዘን፣ ደስታችንም እንባ፣ ማግኘታችንም ማጣት፣ ድላችንም ሽንፈት፣ ከፍታችንም ዝቅታ፣ በረከታችንም እርግማን፣ ሰርጋችንም ሞት፣ አለሁ አለሁ ማለታችን እንደ ጥላችን የማንጨብጠው ሲሆን መመልከት የሰው ልጅ የሕይወት ዕጣ ፈንታ እውነታ መልክ ነው። ዛሬን ሳይዙ በማያውቁት ነገ ለሚጨነቁ ህልመኞች ሁሉ የሚያጋጥመው ፈተና። ይህ አሳዛኙ የዲያጎ ጆታ የሕይወት ገጠመኝ ነው። የሊቨርፑሉ ኮከብ His name is Diago። የእግር ኳሱን ዓለም ሁሉ በጋራ ያስደነገጠው ታሪክም ነው። የእግር ኳስ ስፖርት ጨዋታ ከቅሪላ ማልፋትም በላይ የሰው ልጆች ሁሉ በምድራችን ኃያል ማህበራዊ ትስስር የሚፈጥረው ስለመሆኑ ምስክር የሰጠ ሃይማኖት፣ ዘር፣ ጾታ፣ ዕድሜ፣ ቀለም፣ ሀብታም፣ ዝነኛ መሆን አሊያም ያጣ የነጣ ድሃ መሆን ከእንዲህ አይነት የምድራችን የሕይወት አሳዛኝ ፈተና መርጠን ልናመልጥ እንደማንችል ደስታና ሐዘን፣ ጋብቻና ሞት በቀናቶች ልዩነት ውስጥ ከፈጣሪ በታች በሰው ልጅ ደካማ ፍጡር ሁሉ በየትኛውም ቅጽበት ሊከሰት እንደሚችል የሕይወት ማሳያው ቅስም ሰባሪው ታሪክ ነው። ዲያጎ ጆታ የሊቨርፑሉ ኮከብ ከሰርጉ ማግስት በአሰቃቂው የመኪና አደጋው ለምልክት አሻራ እንኳን ሳይበቃ አመድ ሆኖ ሲቀር Este é o único dia em que vocês conseguiram juntar na mesma hora, no mesmo local, os vossos familiares, os vossos amigos, para celebrar aquilo que de verdade importa, que é o amor. አድማጮች ይህ የዲያጎ ጆዜ ቴክሴራ ዳ ሲልቫ ዲያጎ ጆታ አሳዛኙ የሕይወት መንገድ ነው። ከሊቨርፑል ጋር የፕሪሚየር ሊግ ዋንጫን ግንቦት ላይ ከፖርቱጋል ብሔራዊ ቡድን ጋር የኔሽን ሊግ ክብርን ሰኔ ላይ አሸንፎ ከ10 ቀናት በፊት ከልጅነት እስከ እውቀት ታምና ለዘለቀችው የሶስቱ ልጆቹ እናት ሩት ካርዶሶ የትዳር ጋብቻውን የፈጸመው የሊቨርፑሉ አመልሸጋ ኮከብ ከሰርግ ስነ ስርዓቱ 10 ቀናት በኋላ በሰሜን ምዕራብ ስፔን አቅጣጫ ከዛሞራ ግዛት ሴስሬንዴላ ሃይዌይ ሀገሩ ፖርቱጋል ድንበር 10 ማይል ርቀት 180,000 ፓውንድ ከምታወጣው ላምቦርጊኒ መኪና ውስጥ ከታናሽ ወንድሙ ጋር በአሰቃቂው የመኪና አደጋ ነዷል። ሩቅ አልሞ ቅርብ ማደር 3 ሕፃናት ልጆቹንና ጋብቻ የፈጸመበት ቀንን በሕይወት ዘመኑ በዚህ ልክ ተደስቶ እንደማያውቅ የኑዛዜ ያህል የመጨረሻውን መልእክት በማኅበራዊ ገጹ ባጋራ ማግስት ዘር፣ ሃይማኖት፣ ቀለም፣ ጾታ፣ ዕድሜ በሌለው ድንበር ተሻጋሪው የሁሉ የምድራችን ፍጡር የልብ ሐሴት ዓይን ማረፊያ በሆነው እግር ኳስ የዓለም ስፖርት ቤተሰብን ሁሉ ክው ያደረገው አሳዛኙ የሕይወት እውነታ ገጠመኝ ዕጣ ፈንታ ነው። ዲያጎ ጆታ We are a family. We are Liverpool. This means more. በማዕበሉ መካከል ስትጓዙ አንገታችሁን ቀና አድርጉ፣ ስለ ጨለማው አትፍሩ፣ ከፈተናው ተጋፈጡ፣ መውደቅ መነሳትን ሰንቁ፣ ተስፋም እንዳትቆርጡ። ማዕበሉ ጸጥ ሲል የውዋው ፍጡም ዝማሬ ይሰማል። ለሕይወት ፈተና በንፋሱ ወጀብ ተራመዱ፣ በዝናቡ ሽንፍርም ውስጥ ለፉ። ሕልማችሁ ቢፈተንና ቢደናቀፍም ግድ የለም ተራመዱ። ከጥልቅ ስሜት ባብሮነት ቀጥሉ፣ ስለ ጨለማው አትፍሩ። ማዕበሉ ጸጥ ሲል ወርቃማው ሰማይ ብቅ ይላል። ብቻ እናንተ ጸንታችሁ ተራመዱ። በልባችሁ ተስፋ ሰንቃችሁ ግድ የለም ተራመዱ። ብቻችሁን ግን አይደላችሁም፣ ብቻችሁን ግን አትጓዙም፣ መቼም ብቻችሁን አትሆኑም። ዲያጎ ጆታ you will never walk alone። ሊቨርፑል ቅስም ሰባሪው መጥፎ ቀን፣ አሰቃቂው የመኪና አደጋ ከውድ ቤተሰብ ከሊቨርፑል ቢለይህም ሁሌም በልባችን አለ። ኦብሪጋዶ ፖርቱዶ ዲያጎ ጆታ ነፍስ በሰላም ትረፍ። አንተ 20 ቁጥር ለባሹ የሊቨርፑል ሕያው ምልክት ነህ። የወርቃማው የድል ዘመን ማስታወሻችን፣ የቀዩ ምድር ፖርቹጋላዊ ታታሪ ኮከባችን፣ ሩቅ አልመ ቅርብ ያደርከው ሁሌም ከኮብስ መሃል አለህ። መቼም ብቻህን አትሆንም፣ መቼም ብቻህን አትጓዝም። ነገም እኛ ካንተው መካከል ነን። ጥላሃቸው የሄድካቸው ውድ ልጆችህ፣ ውዷ ባለቤትህ መቼም ብቻቸውን አይሆኑም። ሊቨርፑል ከሕይወት ፈተና ልብን የሚሰብረው አጋጣሚ ጋር በንፋሱ ወጀብ በማዕበሉ መካከል አብሯቸው ይጓዛል። ዲያጎ ጆታ ከጎዳናው አድማስ ጫፍ አንተ ብትወድቅም በቀናቶች ልዩነት ከሕይወት ደስታ ወደ መሪር ሐዘን ከተደናቀፈ ሕልም ባሻገር ሊቨርፑል ከጥልቅ የአብሮነት ስሜት ጋር ከቤተሰቦች ጋር አለ። የስ ዲያጎ አሁን ዲያጎ
መቼም ብቻህን አይደለህም። ማዕበሉ ጸጥ ሲል ከሊቨርፑል ምልክት ዋውፍጡም ዝማሬ ጋር ወርቃማው ሰማይ ብቅ ሲል ሁሌም ከኮፕስ የድል ከፍታ ጋር በልባችን ትኖራለህ። His name is Diogo Jota. You will never walk alone. ከፈጣሪ በታች ዛሬ ነገ ምንም ማረጋገጫ ሊሆን አይችልም። ዛሬ ሁለት ወንድሞቻችን እናተንኛለን። ዛሬ 3 ሕፃናት ልጆች ያላባታቸው ቀርተዋል። ዛሬ እናትና አባት ሁለት ውድ ልጆቻቸውን በጋራ ማጥተዋል። ዛሬ ከ10 ቀናት በፊት ጋብቻዋን የፈጸመች ሩታ ካርዶሶ የተባለች ምስኪን የህይወት ዘመን ውዷ ባለቤቷን አጣለች። ስሜቱ ከባድ ነው። ይህ በምን ይገለጻል? ህይወት እንዲህም አይነት መራራ መልክ አለው። ምን ያህላችን ግን እንረዳዋለን? ዛሬም መኖር፣ አብረን ሳለን መልካም መሆን፣ ጥሩ ሰርቶ ማለፍ የህይወት መስመራችን መሪ ሊሆን ይገባል። አሁን ዛሬን መኖር፣ ምንም ነገር ደግሞ የነገ ማረጋገጫ ሊሆን አይችልም። ደህና ሁን ወንድሜ። ጃኦ ካንሴሊዮ የብሔራዊ ቡድኑ አጋሩ አስደንጋጭ ህልፈትን ተከትሎ በጥልቅ ሐዘን የተናገረው ነው። He was only 28, a rising flame in the world of football. So here's to you, Jota, a legend of football. ሊቨርፑል ሐዘን ወሯታል። እግር ኳስ ሁሉን ያስተሳሰረው ስፖርት በዓለማችን አራቱም አቅጣጫዎች ካስደንጋጩ የቀዮቹ ፖርቹጋላዊ ኮከብ የህይወት ገጠመኝ ጋር ሐዘኑን እየገለጸ ነው። የርገን ክሎፕ የሊቨርፑል የዛሬ ዳግም ከፍታ መሰረት፣ ሁሌም በህይወቴ ከፍ ያለውን ሐዘን ከተሰማኝ ተስፋ ከቆረጥኩ በምክንያት ነው። ዛሬ ግን ድንገት በሰማሁት ነገር ምክንያት አጣው። ዲያጎና ወንድሙ በገጠማቸው ነገር ልቤ ተሰብሯል። እኔ ምርጡ ተጫዋቼን፣ ምርጡ ጓደኛዬን በጣም እናፍቃለሁ። አሁን በጣም እናፍቃለሁ። ነፍስ በሰላም ትረፍ ሲሉ ጀርመናዊ አሰልጣኝ በጥልቅ ሐዘን በማለዳ ከሰሙት ሰቅጣጭ ዜና ጋር መላመድ እንደተሳናቸው ገልጸዋል። የቀዮቹ አሰልጣኝ አርነ ስሎት በበኩላቸው አሁን ይህንን ምን ልበል ሲሉ መሪር ሐዘናቸውን ገልጸዋል። His name is Diogo. ለዘላለም በሊቨርፑል ትኖራለህ ሲሉ መቼም ከውድ ቤተሰቦች አንነጠልም። መጽናናቱን ይስጣችሁ። ይሄ ነገር ለእናንተ ከባድ ነው፣ በምን ቃል ይገለጻል ሲሉ ተደምጠዋል። CR7 ሊዮኔል ሜሲ፣ ስቴቨን ጀራርድ፣ ኪሊያን ምባፔ፣ ብሩኖ ፈርናንዴዝን ጨምሮ የሊቨርፑል የፖርቹጋል ብሔራዊ ቡድን አባላት፣ የዓለም እግር ኳስ ስፖርት ቤተሰቦች፣ ከዋክብቶቹ ሁሉ በጠቅላላ ከ10 ቀናት በፊት ለትዳር ጋብቻው እንኳን ደስ አለ ያሉት ኮከብ በዛሞራ ሰሜን ምዕራብ ስፔን አውራጃ A52 ጎዳና በድቅድቅ ጨለማ ፖርቹጋል ድንበር ልትደርስ 10 ማይል ብቻ የቀራት ላምቦርጊኒ መኪና በከፍተኛ ፍጥነት የሊቨርፑሉ ድንቅ ኮከብ ዲያጎ ጆታና ታናሽ ወንድሙ አንድሬን ይዛ የጣፈንታ ነገር ተገልብጣ ነደደች። በአሰቃቂ የመኪና አደጋ ዲያጎ ጆታ ምርጡ የሊቨርፑሉ ተወዳጅ ኮከብ ከወንድሙ ጋር እስከ ወዲያኛው ከሰመ። ነገሩ ዓለምን አሳዝኗል። በ2020 ከወልቭስ ለሊቨርፑል ከፈረመ በኋላ ከፕሪሚየር ሊጉ ድንቅ ኮከቦች አንዱ ለመሆን ጊዜ ያልፈጀበት ዲያጎ ጆታ በቅርቡ ባደረገው የሳምባ ቀዶ ጥገና ምክንያት የአውሮፕላን በረራ እንዲቀንስ ከዶክተሮች በተሰጠው ምክር ከሰርጉ ማግስት ከሊቨርፑል ጋር ላለበት የቅድመ ውድድር ዝግጅት ወደ ዩናይትድ ኪንግደም እንግሊዝ ለመመለስ ከስፔን ወደ ፖርቹጋል በውድ መኪናው ሲያቀና በዛ ወትሮም የትራፊክ አደጋ የማያጣው A52 ሰሜን ምዕራብ ስፔን ጎዳና አሰቃቂውን አደጋ አስተናገደ። ለቀብር እንኳን ሳይበቃ በፖርቹጋል ሁለተኛ ዲቪዚዮን ከሚጫወተው ታናሽ ወንድሙ አንድሬ ጋር በዛች ቅጽበት ያ በድንቅ ጎሎቹ ሊቨርፑልያንን ያስፈነጠዘው ምትሃተኛ ነዶ ከሰለ። የዚህ ዓለም የህይወት መስመር እውነታ ሁለት መልኮች፣ ከደስታ ወደ ሐዘን፣ ከተስፋ ወደ ጨለማ፣ ከሳቅ ወደ እንባ፣ መቼም በየትኛውም ቅጽበት እንደወጡ የመቅረት ዕጣ ፈንታ። ዲያጎ ጆታ ሰርጉን በሰረገ ጋብቻውን በፈጸመ 10 ቀናት በኋላ 3ቱን ልጆቹን ጥሎ አልፏል። እግር ኳስ ከተመለከታቸው አሳዛኝ አደጋዎች፣ ቅስም ሰባሪው የህይወት አስደንጋጭ ገጠመኞች አንዱ ዓለምን እያነጋገረ በዚህ ምድር ላይመለስ ትቷቸው ከቀረበት ቤተሰቦቹ የሐዘን ሰቆቃ ጋር ሁሌም ሲታወስ የሚኖረው ምርጡ የሊቨርፑል ኮከብ ነው። ዲያጎ ጆዜ ቴክሴራ ዳ ሲልቫ። His name is Diogo. Diogo Jota.
አድማጮች፣ ይህ ልብን የሚነካው የህይወት ገጠመኝ በየትኛውም አጋጣሚ በየትኛውም ቅጽበት በሁላችንም ላይ ሊከሰት ይችላል። አንዳንድ ታሪኮች፣ አንዳንድ አጋጣሚዎች፣ አንዳንድ ደስታና ሐዘኖች ቅጽበታዊ መፈራረቆቻቸው የሰው ልጅን ከአቅሙ በላይ ይፈትናሉ። ደስታዎቻችን ከብርሃን በፈጠነ እንደ ሻማ ይቀልጣሉ። ሐዘኖቻችን ዘላለማዊ ሆነው በተለይ በሕይወት ላሉት ቤተሰቦች ይጸናሉ። ሳቃችንም ሐዘን፣ ደስታችንም እንባ፣ ማግኘታችንም ማጣት፣ ድላችንም ሽንፈት፣ ከፍታችንም ዝቅታ፣ በረከታችንም እርግማን፣ ሰርጋችንም ሞት፣ አለሁ አለሁ ማለታችን እንደ ጥላችን የማንጨብጠው ሲሆን መመልከት የሰው ልጅ የሕይወት ዕጣ ፈንታ እውነታ መልክ ነው። ዛሬን ሳይዙ በማያውቁት ነገ ለሚጨነቁ ህልመኞች ሁሉ የሚያጋጥመው ፈተና። ይህ አሳዛኙ የዲያጎ ጆታ የህይወት ገጠመኝ ነው። የሊቨርፑሉ ኮከብ ሂዝ ኔም ኢዝ ዲያጎ የእግር ኳሱን ዓለም ሁሉ በጋራ ያስደነገጠው ታሪክም ነው። የእግር ኳስ ስፖርት ጨዋታ ከቅሪላ ማልፋትም በላይ የሰው ልጆች ሁሉ በምድራችን ሀያል ማህበራዊ ትስስር የሚፈጥረው ስለመሆኑ ምስክር የሰጠ ሃይማኖት፣ ዘር፣ ጾታ፣ ዕድሜ፣ ቀለም፣ ሀብታም ዝነኛ መሆን አሊያም ያጣ የነጣ ድሃ መሆን ከእንዲህ አይነት የምድራችን የህይወት አሳዛኝ ፈተና መርጠን ልናመልጥ እንደማንችል ደስታና ሐዘን፣ ጋብቻና ሞት በቀናቶች ልዩነት ውስጥ ከፈጣሪ በታች በሰው ልጅ ደካማ ፍጡር ሁሉ በየትኛውም ቅጽበት ሊከሰት እንደሚችል የህይወት ማሳያው ቅስም ሰባሪው ታሪክ ነው። ዲያጎ ጆታ የሊቨርፑሉ ዕውቅ ኮከብ ከሰርጉ ማግስት በአሰቃቂው የመኪና አደጋው ለምልክት አሻራ እንኳን ሳይበቃ አመድ ሆኖ ሲቀር Este é o único dia em que vocês conseguiram juntar na mesma hora, no mesmo local, os vossos familiares, os vossos amigos, para celebrar aquilo que de verdade importa, que é o amor. Maybe we can make it way out west.